ሰላም ወደዚህ ትንታኔ ቋም በሰላም መጣችሁ። ዛሬ በጣም አስገራሚ ወደ ሆነ ጉዳይ ነው የምንገባው። የሁላችሁ ሳይንስና እምነት ይጋጫሉ የሚለው ሐሳብ ከመምጣቱ ከዘመናት በፊት ሁለቱን ለማስታረቅ የሞከረ አንድ ድንቅ ሥራ ነበር። ይህ ሥራ ለብዙ መቶ ዓመታት ዓለም እንዴት እንደተፈጠረች የነበረውን ግንዛቤ የቀረጸው የቅዱስ ባሲሎስ ሄክሳሜሮን ነው። እሺ፣ እንግዲያው ወደ ነገሩን ገባ። ለጥንት የቤተ ክርስቲያን አባቶች የዘፍጥረት መጽሐፍ የፍጥረት ታሪክ እውነት ለመናገር ትልቅ እንቆቅልሽ ነበር። እስቲ ያስቡት፣ 6ቱ ቀናት ቃል በቃል የ24 ሰዓት ቀናት ናቸው ወይስ ምናልባት ከጀርባቸው ሌላ ምሳሌያዊ ትርጉም ይኖራቸው ይሆን? ይህ ቀላል የሚመስል ጥያቄ ለዘመናት ለዘለቀ ትልቅ ክርክር መነሻ ሆነ። ታውቃላችሁ፣ ይሄ ትልቅ ክርክር የራሱ የሆነ መጠሪያ ስም እስከ ማግኘት ደርሷል። እሱም ሄክሳሜሮን ይባላል። ቃሉ የግሪክ ነው። ቀጥተኛ ትርጉሙም 6 ቀናት ማለት ነው። ነገር ግን ከጊዜ በኋላ ሲያሜው የዘፍጥረትን የመጀመሪያ ምዕራፎችን ለመተንተን የተጻፉ ሥራዎችን በሙሉ የሚገልጽ የአንድ ሙሉ ስነ ጽሑፍ ዘውግ መጠሪያ ሆነ። እናም ይሄ የትርጓሜ ጉዳይ በወቅቱ የነበሩትን ታላላቅ አሳቢዎች በትክክል ለሁለት ከፍላቸው፣ በመካከላቸው ትልቅ የአስተሳሰብ ልዩነት ፈጠረ ማለት ነው። በመሰረቱ ሁለት ዋና ዋና ጎራዎች ተፈጠሩ። እያንዳንዱ ወገን ደግሞ ዘፍጥረትን ማንበብ ያለብን በእኛ መንገድ ነው የሚል ጽኑ አቋም ነበሩ። ልዩነቱ በጣም መሰረታዊ ነበረ። በአንድ በኩል የእስክንድርያ ትምህርት ቤት አለ። እነዚህ ሊቃውንት ታሪኩን የሚረዱት በምሳሌያዊ መንገድ ነበረ። ለነሱ 6ቱ ቀናት የሚለው ቃል በቃል ጊዜን አይወክልም። ይልቅንም የእግዚአብሔርን ፍቱም የሆነ የፍጥረት ሥራ ለማሳየት የተቀመጠ ስነ ጽሑፋዊ መዋቅር ነው ብለው ያምኑ ነበር። በሌላኛው በኩል ደግሞ የአንጾኪያ ትምህርት ቤት አለ። እነሱ ደግሞ ቃል በቃል ትርጓሜ ላይ ነበረ ትኩረታቸው። 6ቱ ቀናት ማለት በትክክል 6 ተከታታይ የ24 ሰዓት ቀናት ናቸው ብለው አጥብቀው ይከራከሩ ነበር። እናም በዚህ በጋለ አስተሳሰብ ፍጭት መሃል አንድ ሥራ ብቅ አለና ለዘመናት የዘለቀውን ክርክር አቅጣጫውን ሙሉ በሙሉ አስቀየረው። በተለይ ቃል በቃል በሚተረጉመው ወገን ላይ እጅግ በጣም ትልቅ ተጽዕኖ አሳደረ እና ይሄ ወደ ትንታኔያችን እምብርት ይወስደናል። ያ ሁሉን ነገር የለወጠው ሥራ ከቂሳሪያው ቅዱስ ባስልዮስ የመጣ ነበር። ሄክሳሜሮን በሚል ርዕስ ያቀረባቸው 9 ስብከቶች ነበሩ። እመኑኝ፣ ይህ ሥራ የፍጥረትን ታሪክ በተመለከተ የነበረውን አስተሳሰብ ከጫፍ እስከ ጫፍ ነው የቀየረው። የሥራውን ድባብ ለመረዳት ከራሱ ከባስልዮስ ቃላት የተሻለ ምንም ነገር የለም። ይህ ጥቅስ ሥራው ምን ያህል ጥልቅ ፍልስፍናዊ እና ልብ የሚነካ እንደነበር በደንብ ያሳያል። ሰዎችን ከተፈጥሮ አስደናቂ ውበት ተነስተው ወደ ፈጣሪ እንዲመለከቱ በትህትና የሚጋብዝ ይመስላል። እንግዲህ እነዚህ ስብከቶች የተሰጡት በዐቢይ ጾም ወቅት ነበር። ግን በጣም ያስጨንቀው ነገር ምን መሰላችሁ? አድማጮቹ እነማን ነበሩ? ሊቃውንትና ፈላስፎች ብቻ አልነበሩም። በፍጹም። ባሲሊዮስ የሰበከ የነበረው ለተራው ሕዝብ፣ ለዕለት ጉርሳቸው ለሚለፉት ሠራተኞች ጭምር ነበር። የሥራውም ልዩ ኃይል ይሄ ይመስለኛል። ትልልቅና ውስብስብ ይመስሉ ሐሳቦችን ሁሉም ሰው በቀላሉ በሚረዳው መንገድ ማቅረብ መቻሉ። እሺ፣ አሁን ደግሞ ወደ ሥራው ዋና ይዘት እንግባ። ባስልዮስ በዘፍጥረት ውስጥ ያሉትን እነዚያን ከባድ የሚመስሉ የሥነ ፍጥረት ጥያቄዎችን እንዴት እንደመለሰ አንድ በአንድ እንመልከት። እንግዲህ የመጀመሪያው እንቆቅልሽ ይሄ ነው። ዘፍጥረትን ቃል በቃል ለሚያነብሰው ይሄ ትልቅ ጥያቄ ነው። ዋናው የብርሃን ምንጭ የሆነችው ፀሐይ የተፈጠረችው በ4ኛው ቀን ከሆነ ታዲያ በመጀመሪያው ቀን የነበረው ብርሃን ከየት መጣ? የባሲሊዮስ መልስ እውነት ለመናገር በጣም አስተዋይነት የተሞላበት ነበር። በቀላሉ 1 ደቂቃ በመጀመሪያው ቀን የተፈጠረው ብርሃንና ፀሐይ ሁለት የተለያዩ ነገሮች ናቸው ነው ያለው። እግዚአብሔር መጀመሪያ ላይ ቀዳማዊ ሆነ፣ ምንጩ የማይታወቅ ዓለም አቀፋዊ ብርሃንን ፈጠረ። ፀሐይ በ4ኛው ቀን የተፈጠረችው ያንን ቀድሞ የነበረውን ብርሃን የምትሸከም ወይም የምታስተናግድ ዕቃ ለመሆን ብቻ ነው አለ። ይሄ የዘፍጥረትን ቃል በቃል ቅደም ተከተል ሳያዛባ ለችግሩ በጣም አስተማማኝ መፍትሄ የሰጠ አካሄድ ነው።
ይሄ ሰንጠረዥ የባስልዮስን የስድስቱን ቀናት ትርጓሜ በአጭሩ ያሳያል። በእያንዳንዱ ቀን ቃል በቃል ንባብን ከዘመኑ ሳይንሳዊ እና ስነ መለኮታዊ አስተሳሰብ ጋር እንዴት በጥበብ እንዳጠማረው ማየት ይቻላል። ለምሳሌ 3ኛውን ቀን እንውሰድ። ተክሎች ከፀሐይ በፊት ለምን ተፈጠሩ? ለባስልዮስ ይሄ ሆን ተብሎ በእግዚአብሔር የተደረገ ነገር ነው። ምክንያቱም ሕይወት የተመሰረተው በፀሐይ ላይ ሳይሆን በቀጥታ በእግዚአብሔር ኃይል ላይ መሆኑን ለማሳየት ነው። በወቅቱ ለነበረው የኮከብ ቆጠራ እምነት ቀጥተኛ መልስ ነበር። እሺ፣ እንግዲያው የባስልዮስ ሄክሳሜሮን በታሪክ ላይ ያሳደረውን ግዙፍ ተጽዕኖ እስቲ እንመልከት። ይሄ ሥራ እንዲሁ ስብከት ብቻ አልነበረም። አስተሳሰብን በኃይል የቀየረ ትልቅ ክስተት ነበር። እናም የሥራውን ፈጣንና ጥልቅ ተጽዕኖ ከባስልዮስ የቅርብ ወዳጅ ከጎርጎርዮስ ዘእንዚናዙ ቃል በላይ የሚያሳይ ነገር የለም። ይህን ሥራ በእጄ በያዝኩ ቁጥር ከፈጣሪ ጋር ፊት ለፊት እንደተገናኘሁ ይሰማኛል፣ የፍጥረትንም ዘዴ መረዳት እጀምራለሁ ነው ያለው። ይሄ በጣም ልብ የሚነካና ኃይለኛ ቃል ነው። እናም ይሄ ተጽዕኖ ልክ እንደ ሰንሰለት አንዱ ለአንዱ እያቀበለ ቀጠለ። የባስልዮስ ሥራ በመላው አውሮፓ ለብዙ መቶ ዓመታት የነበሩ የሃይማኖት ሊቃውንትን አስተሳሰብ ነው ያቀረጸው። ለምሳሌ እንደ ሚላኖ አምብሮስ ያሉ ሰዎች የባስልዮስን ሥራ በከፍተኛ ሁኔታ ተከትለው የራሳቸውን ጽፈዋል። ከዚያ ደግሞ እንደ ሂፖዮ አጉስጢኖስ ያሉ ታላቅ አሳቢዎች ከባስልዮስ ሐሳቦች ጋር በጥልቀት በመወያየት እና በመከራከር የራሳቸውን አስተሳሰብ አዳብረዋል። አንዳንድ ጊዜ ቁጥሮች ከቃላት በላይ ይናገራሉ። በባስልዮስ የተቀረጸው ይሄ የሄክሳሜሮን ስነ ጽሑፍ ዘውግ ከ1000 ዓመታት በላይ በክርስትና የፍጥረት አስተሳሰብ ላይ የበላይ ሆኖ ቆይቷል። አስቡት፣ 1000 ዓመት! ለዚህ ሁሉ ጊዜ ስለ ፍጥረት ታሪክ ለማሰብ ዋነኛው መንገድ ነበር። እናም ዋናው ነጥብ ይሄ ነው። የባስልዮስ ሥራ ለምን ይህን ያህል ስኬታማ ሆነ? ምክንያቱም ሁሉን ነገር ያሟላ ነበር። ወጡ የሆነ ፍልስፍናዊ ጥልቀት ያለው እና በዘመኑ ሳይንስ ላይ የተመሰረተ ማዕቀፍ አቅርቧል። ይህ ሁሉ ተዳምሮ የዘፍጥረትን ቃል በቃል ንባብ ለብዙ ትውልዶች በጣም አሳማኝና ተቀባይነት ያለው እንዲሆን አድርጎታል። በመጨረሻም ይሄ ጥንታዊ ክርክር ዛሬም ድረስ አንድ ትልቅ ጥያቄ ይተውልናል። እነዚህ የመሰረት ጽሑፎችን የማንበቢያ መንገዶች ቃል በቃልም ይሁኑ ምሳሌያዊ ዛሬኛ ስለ እምነት፣ ስለ ሳይንስ እና ስለ አመጣጣችን በምናደርጋቸው ውይይቶች ላይ እንዴት ተጽዕኖ ያሳደሩ ይሆን? እስቲ ይህንን ያሰብን እንሰናበበት።